أم لم ينبأ بما في صحف موسى وإبراهيم الذي وفى ألا تزر وازرة وزر أخرى وأن ليس للإنسان إلا ما سعى. ይህ ማለት ደግሞ ኢየሱስ ሞትን ድል ሊያደርግ ዓለምን ሊያድን ከሚለው ኢየሱስ ተልኮ ጋር አንድነት የለውም። አንተ እንደተጠቀስከው አንዳንድ ክርስቲያን ወንድሞቻችን የተለያዩ መጽሐፍ ቅዱስ ጥቅሶችን በመጥቀስ ክርስቶስ ወደዚህ ዓለም የመጣበት ዋናው ዓላማ የሰው ልጅ የውርስ ኃጢአቱን ሊደመሰስበት ከገሃነም ወደ ገነት ሊያሸጋግረው እንደመጣ ይገልጻሉ። ይህም ክርስቶስ ወደዚህ ምድር የተወረደበት ዋናው ምክንያቱ ይሄ ነው በማለት ነው የሚገልጹት። ይሄንን ሁኔታ ስትመለከተው በርግጥ ከክርስቶስ መልእክት ጋር እንዴት ይታያል ከተባለ ክርስቶስ በየትኛውም አጋጣሚ እኔ የሰው ልጆችን ከገሃነም እሳት ወይም ወደ ገነት አልያም ደግሞ ከሰማያት ሰማያት ወርጄ በድንግል ማርያም ማህፀን አድሬ ከስጋዋ ስጋ ከነፍሷ ነፍስ ነስቼ በአጭር ቁመት በጠባብ ደረት ተወስኜ በ9 ወር ከ5 ቀን በማህፀኗ ቆይቼ ወደዚች ዓለም 33 ዓመት ከ3 ወር አስተምሬ በዚህ ቆይታዬ ከዛ በመስቀል ላይ ተሰቅዬ ስጋዬን ቆርሼ ደሜን አፍስሼ እናንተን ከገሃነም እሳት ወደ ገነት የውርስ ኃጢአታችሁን እደመስሳለሁ የሚል አስተምሮት አይደለም ያስተማሩ። ክርስቶስ በዋነኝነት የአምላክን አንድነትና ብቸኝነት ነው የሰበከው። ሰዎች ሁሉ አምላክን በአሐዳዊነትና በብቸኝነት እንዲያመልኩ እርሱም በነብይነትና በመልእክተኝነት አምነው እንዲቀበሉት ነበር ጥሪው። ነገር ግን የውርስ ኃጢአትን እግረ መንገድ ይነሳል የኢሳ አለይሂ ሰላም ጉዳይ ከተነሳ ማለት ነው። በመሰረቱ የውርስ ኃጢአትን በተመለከተ ወይም ኦሪጂናል ሲን መጽሐፍ ቅዱስ ምን ይላል ቁርአንስ በምን መልኩ ይመለከቷል የሚለውን ከማስተዋላችን በፊት ሎጂካሊ የሆነ አንድ ነገር ማንሳት አለብን። ኃጢአት ማለት ምን ማለት ነው? አንድ ሰው የሚሰራው ስራ ኃጢአት ነው ተብሎ የሚሰኘውስ መቼ ነው? ኃጢአት ወይም sin sin የሚባለው ነገር is to break the law and the commandments of God with your permission. ሰው በነጻ ፈቃዱ የፈጣሪን ሕግና ሥርዓት ሲጣረስ ወይም ደግሞ ሲተላለፍ ኃጢአት ተብሎ ይሰኛል። ስለዚህ ሰው በነጻ ምርጫው ሲሆን ነው ወንጀል ፈጽሟል ተብሎ የሚጠራው። ተገዶ ሳይሆን ወይም ከአቅሙ በላይ ሳይሆን በራሱ ነጻ ምርጫ ወንጀሉን ሲዳፈር የፈጣሪውን ሕግና ሥርዓት ሲያፈርስ ኃጢአት ተብሎ ይሰኝበታል። የኃጢአት ትክክለኛ ትርጉሙ ሰው በነጻ ምርጫው በነጻ ፈቃዱ የፈጣሪውን ሕግና ሥርዓት መጣረስ ከሆነ ወይም መተላለፍ ከሆነ አዳም በሰራው ኃጢአት እኛ ልጆቹ የምንጠየቅበት ምንም አይነት ምክንያት ሊኖር አይችልም። ምክንያቱም አዳምም ወንጀሉን ሲፈጽም በራሱ ነጻ ምርጫ ነው ያደረገው። አዳምና ሔዋን ወንጀሉን ሲፈጽሙ በራሳቸው ውሳኔ ነው ያንን ተግባር የፈጸሙት። ስለዚህ ከፈጣሪ ሕግና ሥርዓት ወጥተዋል፣ አትብሎ የተባሉትን ቅጠል በልተዋል። ነገር ግን እኔ ያንን ቅጠል ሲበሉ ፕሮፎርማም አልነደፍኩላቸውም አይደል? ሐሳብም አላቀረብኩላቸውም። በወቅቱ እኔ አልተፈጠርኩም። ስለዚህ በሌለውበት ተጠያቂ መሆንበት ምንም አይነት ምክንያት የለም። ምክንያቱም የወንጀል ተባባሪ ነህ ተብለህ እንዳትጠይቅ በወቅቱ አልነበርክም። ወይም ወንጀሉ ሲፈጸም እያየ ዝም ብለህ አልፋል ተብሎ እንዳትከሰስም ደግሞ አንተ በወቅቱ አልተፈጠርክም። ስለዚህ ምንም የምንጠየቅበት ምክንያት የለም ነው ሎጂካሊ የምናነሳው። ኃጢአት ትርጉሙ ይሄ ከሆነ ሰው በነጻ ምርጫው የሚፈጽመውን ነገር አንተ በራስ ያደረከውን ወደኔ ሊተላለፍ አይችልምና ነው ወንጀል። መጽሐፍ ቅዱስ ግን በውርስ ኃጢአት ጉዳይ ላይ ምን ይላል የሚለው ማስተዋል ነው። መጽሐፍ ቅዱስ በውርስ ኃጢአት ጉዳይ ላይ የሚያስተምራቸው አባት በሰራው ልጅ አይጠየቅም የሚል አስተምሮታል። በዘዳግም ምዕራፍ 4 ቁጥር 16 ላይ አባቶች ስለ ልጆች አይገደሉ፣ ልጆችም ስለ አባቶች አይገደሉ፣ ነገር ግን እያንዳንዱ በወንጀሉ ወይም በኃጢአቱ ይገደል ይላል። ስለዚህ አባቶች በልጆች ምክንያት የማይገደሉ ከሆነ ልጆችም በአባቶች ምክንያት የማይገደሉ ከሆነ እኛ የአዳም ልጆች በአዳም ኃጢአት ወይም ወንጀል ምክንያት የምንጠየቅበት ምንም አይነት ምክንያት የለም። በትንቢተ ሕዝቅኤል ምዕራፍ 18 ቁጥር 4 ላይ ነብዩ ሕዝቅኤል በትንቢት ቃሉ ቁጥር 4 ላይ ምዕራፍ 18 ሕዝቅኤል ላይ ኃጢአት የሰራች ነፍስ እሷ ትሙት ይላል። ስለዚህ ኃጢአት የሰራች ነፍስ እሷ ትሙት ከተባለ ኃጢአት የተሰራው ግለሰብ ብቻ ነው ተጠያቂ ሊሆን የሚገባው። በትንቢተ ሕዝቅኤል ምዕራፍ 18 ከቁጥር 1 እስከ 4 ላይ ያለው ተመልካቾች ይህንን የመጽሐፍ ቅዱስ ቴክስት በደንብ ቢያነቡት የውርስ ኃጢአት ከክርስትና አንፃር እንደሌለ ይገነዘቡታል። የውርስ ኃጢአት ከጳውሎስ በኋላ ነው የመጣው። የጳውሎስ ጽንሰ ሐሳብና አስተሳሰቦች ናቸው። ነገር ግን ሕዝቅኤል ከምዕራፍ 18 ከቁጥር 1 ጀምሮ እስከ 4 ላይ ውብ በሆነ መንገድ ይገልጸዋል። የውርስ ኃጢአት የሚባል ነገር እንደሌለ ማለት ነው። ሕዝቅኤል ምዕራፍ 18 ከቁጥር 20 እስከ 24 ላይ ያለውን ጥቂቶችን መዳሰስ ግን እፈልጋለሁ። ሕዝቅኤል እንዲህ በማለት ነው የሚናገረው በትንቢት ቃሉ አባት ባጠፋው ልጅ አይቀጣም፣ ልጅ ባጠፋው አባት አይቀጣም። የጻድቅ ስራው በራሱ ላይ ነው፣ ኃጢአት የሚሰራ ሰው ኃጢአቱ ለራሱ ብቻ ነው ይላል።
ስለዚህ ኃጢአት የሰራው ሰው ኃጢአቱም ለራሱ ነው ጽድቅ የሰራው ሰውም ጽድቁ ለራሱ ነው አባት ባጠፋው ልጅ አይቀጣም አዳምና ሔዋን በፈጸሙት ወንጀል እኛ የምንጠየቅበት ምንም አይነት ምክንያት የለም ነው ቁርአንም ይሄንን ነገር ሲያስተምር ማሳረጊያው ቁርአን ስናደርገው ቁርአን የውርስ ኃጢአት የሚባል ነገር የለም ይላል አንዲት ነፍስ በሰራችው ወንጀል ሌላኛይቱ የምትጠየቅበት ምንም አይነት ምክንያት የለም አላህ በሱረቱ ፋጢር ማዕራፍ 35 ቁጥር 18 ላይ አንዲት ነፍስ የሰራችውን ወንጀል ሌላኛይቱ ነፍስ ፈጽማ አትሸከምም ይላል በሱረቱ አንዓም ስድስተኛው ምዕራፍ 6 ቁጥር 164 ላይ no bearer of burden will bury the burden of another አንዲት ነፍስ የሰራችውን ወንጀል ሌላኛይቱ ነፍስ በፍጹም አትሸከምም ይላል በሱረቱ ነጅም ማዕራፍ 53 ከቁጥር 36 እስከ 38 ላይ ስትመለከት በሙሳ አለይሂ ሰላም መጽሐፍ በኢብራሂም አለይሂ ሰላም መጽሐፍ የተጻፈውን አላስተዋልክምን ይላል ምን የሚል ነው ሱረቱ ነጅም ማዕራፍ 53 ቁጥር 38 ላይ no bearer of burden will bury the burden of another አንዲት ነፍስ የሰራችውን ወንጀል ሌላኛይቱ ነፍስ አትሸከምም የሚል ነው ይላል ስለዚህ አንተ በሰራው ወንጀል እኔ የምጠይቅበት ምንም አይነት ምክንያት የለም ምክንያቱም ወንጀል ወይም ኃጢአት ማለት ሰው በነፃ ምርጫ የሚተገበረው ተግባር ነውና ነው ስለዚህ አዳምና ሔዋን ወንጀሉን በወቅቱ ፈጽመዋል ወንጀሉን በወቅቱ ስለፈጸሙ ተጠያቂ ሊሆኑ የሚገቡት እነሱ ናቸው ታዲያ የኢሳ አለይሂ ሰላም ተልእኮ የውርስ ኃጢአትን ሊደመሰስ ነው ብሎ ያስተማረው ጳውሎስ ነው ምክንያቱም በሮሜ መልእክት ምዕራፍ 5 ቁጥር 12 ላይ ባንዱ አዳም ምክንያት ሞት ወደ ዓለም ገባ ይላል ባንዱ አዳም ምክንያት ሞት ወደ ዓለም ገባ ምክንያቱም አዳም ኃጢአት ሰርቷል ኃጢአት ደግሞ ሞትን ትወልዳለች በማለት ጳውሎስ ያስተምራል ስለዚህ የኃጢአት ደሞዙ ሞት ነው እንደ መጽሐፍ ቅዱስ አስተምሮት ስለዚህ የኃጢአት ደሞዙ ሞት ከሆነ ሞት ደግሞ ወደ ዓለም የገባው በአዳም ምክንያት ነው ይለናል ነገር ግን እንደ መጽሐፍ ቅዱስ ማስተምሮ ከተመለከተነው ሞት የውርስ ኃጢአት አለ እንኳን ብለን ብንስማማ for the sake of argument ለመስማማት ያህል ሞት በአዳም ምክንያት አልገባም ምክንያቱም አዳምና ሔዋን በዘፍጥረት ምዕራፍ 2 ቁጥር 17 እግዚአብሔር ክፉና መልካሙን ከሚያሳውቀው ዛፍ አትብሉ ባላቸው ጊዜ ቅጠሉን ቀጥፋ ይበላችሁ ዘፍጥረት ምዕራፍ 3 ከቁጥር 1 ጀምሮ በእባብ አሳሳችነት ምክንያት ሔዋን ናት ስለዚህ ሔዋን ከሆነ ቅጠሉን የበላችሁ ሞት ወደ ዓለም መጀመሪያ የገባው በማን አማካኝነት ነው በሔዋን አማካኝነት ነው በሴት አማካኝነት ነው ማለት ለዛ ነው ራሱ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 14 ላይ የተታለለም ወንዱ አይደለም ሴቲቱ ግን ተታላ ህጉን በመተላለፍ ወንዱን አሳሳተችው ይላል ስለዚህ የተታለለችው ሴቷ ከሆነች ሞት ወደ ዓለም የገባው በሴቷ አማካኝነት እንጂ በአዳም ምክንያት አይደለም ስለዚህ በአዳም ምክንያት ሞት ገባ የሚለው ጽንሰ ሐሳብ ራሱ ከመጽሐፍ ቅዱስ ሐሳብ ጋር የሚጣረስ ነው ስለዚህ የውርስ ኃጢአት በፍጹም የለም በማለት ኢስላም ያስተምራል የውርስ ኃጢአት እንደሌለ ደግሞ መጽሐፍ ቅዱሳዊ አስተምሮቶችም እነዚህን እናገኛቸዋለን ነገር ግን ሎጂካሊ እንደ ኢስላምም አስተምሮት ዳምሮም የማይጎረበጠው ከልብ ጋር የሚስማማው አንተ በሰራው ወንጀል እኔ አልጠየቅም እኔ በሰራው ወንጀል አንተ አትጠየቅም ሁለት ነገሮች ብቻ ካሉ ነው የምትጠየቀው አንደኛ የወንጀሉ ተባባሪ ከሆንክ ሁለተኛ ወንጀሉ ሲፈጸም እያየ በዝምታ ካለፍክ ከነዚህ ውጪ ዛሬ እንኳን ምድራዊ ህግ እንኳን ፍርድ ቤት መረጃና ማክሎ ነው ፍርድ የሚፈርደው አንተ በፈጸምከው ወንጀል እኔ የምቀጣበት ምንም አይነት ምክንያት የለም እኔም በሰራሁት ወንጀል አንተ የምትቀጣበት ምንም አይነት ምክንያት የለም እዚህ ጋር የአዳምና ሔዋን ከገነት መባረር እንደ ውርስ ኃጢአት የሚታይበት አጋጣሚ አለ ወይንም እይታ አለ አንዳንድ ሰዎች የሚያቀርባሉ መልካም እኛ እዚህ ምድር ላይ የተገኘንበት ምክንያቱ አዳምና ሔዋን በገነት ውስጥ ያጠፉት ጥፋት ውጤት አይደለም ወይ ተብሎ በክርስቲያን ወንድሞቻችን ይታሰባል ይሄ ከእስላም አንፃር እንዴት ይታያል ነው በመሰረቱ እስልምና ከጀነት ተባራችኋል የሚል አስተምሮት የለውም እንደ መጽሐፍ ቅዱስም ካየነው ከጀነት አልተባረሩም ምክንያቱም ተባረረ የሚባለው ከጀነት ወጣ የሚባለው ጀነት ውስጥ ያለን አንተ ጀነት ውስጥ ነበርክ አልነበረም በዚህ ስክሪን ላይ የሚመለከተኝ ወንድሞች የሚሆኑ እህቶች ክርስቲያን ወገኖቻችንም ጭምር ጀነት ውስጥ ነበራችሁ የተብለው ቢጠየቁ ሁሉም መልሳቸው በአንድ ድምጽ እንዳንተ ነው አልነበርንም ስለዚህ ከጀነት አልተባረረንም አልወጣንም ማለት ነው ምክንያቱም ጀነት ውስጥ አልነበርንም ጀነት ውስጥ ኤክሴፕሽናል ልዩ የሆነ ፈተና የተሰጣቸው ለአዳምና ሔዋን በሰሩት ጥፋት ምክንያት ከጀነት ተባረዋል እኛ ግን ምድር ላይ መተን መኖራችን ግን የአዳምና የሔዋን ኃጢአት ውጤት ደሞዙን እኛ እየቀመስን የገፈቱ ቀማሽ ሆነን ሳይሆን እኛ እዚህ ምድር ላይ የመጣንበት ዋናው ምክንያቱ አምላካችንን አላህ Subhanahu Wa Ta'ala ለማምለክና ለመገዛት ጌታችን በሱረቱ ዛሪያት ማዕራፍ 50 ቁጥር 56 ላይ ሰውን የፈጠረበትን ዓላማ I did not create the jinn and the men except to worship him የሰው ልጆችንም ይሁን ጋኔሎችን አልፈጠርኳቸውም እኔም በብቸኝነት ሊያመልኩኝ እንጂ ሲል ገልጿል አላህ Subhanahu Wa Ta'ala የሰው ልጆችን ሁሉ ከመፍጠሩ በፊት አዳምና ጾሮቹ በመድር ላይ ምድርን እንደሚያስተዳድሯት ኸሊፋ እንደሚሆኑ ምድርን እንደሚያስዋትና እንደሚያስጌጧት ለመላእክቶች አስቀድሞ ነው የነገራቸው የኔና አንተ ተልእኮን ማለት ነው አላህ በሱረቱ በቀራ ማዕራፍ 2 ቁጥር 30 ላይ እንዲህ ይላል remember when your lord says to the angels አስታውስ ጌታህ ለመላእክት እንዲህ ባለ ጊዜ I will create on the earth a khalifa an authority which will be ambassador እኔ በመድር ላይ ተተካኪ ትውልድን ፈጣሪ ነኝ አንዱ ሲሞት ሌላኛው እየተተካካ የሚቀጥልን ተተካኪ ትውልድን ፈጣሪ ነኝ ምድርን የሚያስተዳድራትን ሰው
እፈጥራለሁ ብሎ ለመላእክት በነገረ ጊዜ የሆነውን አስታውስ ይላልና እኛ የተፈጠርንበት የአላህ Subhanahu Wa Ta'ala እቅድና ፕሮግራም በዋነኝነት አላህ Subhanahu Wa Ta'ala በመድር ላይ ተገስተን አጭሩ ቆይታ ምድራዊ ህይወታችንን አላህ Subhanahu Wa Ta'ala በማምለክ ምድርን በማስዋብና በማስጌጥ ፍትህን ሰላምን እኩልነትን አጽድቀን በቀጣዩ ዓለም አኺራን ወይም ደግሞ ጀነትን የፈርዶስ ጀነት ባለቤት እንድንሆን ነው አላህ Subhanahu Wa Ta'ala እኛን የፈጠረበት ዋናው ዓላማው እንጂ እኛ በአዳምና ሔዋን ምክንያት እዚህ ምድር ላይ አልኖርንም ምክንያቱም ከአዳምና ከሔዋን በጀነት ውስጥ ሲኖሩ ሳለ እናንተም ተባረራችሁ የሚል ጽንሰ ሐሳብ ሊኖር አይገባም ምክንያቱም አንድ ሎጂካሊ የሆነ ምሳሌ ልስጥ እንበልና አንድ ግለሰብ ቪላ ቤት ነበረው እዛ ቪላ ቤት ውስጥ ሲኖር ሳለ በጣም ቁማርተኛ ነው እና ቁማር ሲጫወት በጣም በቁማሩ ከመሸነፉ የተነሳ በጣም ቁማር ይባላልና መጨረሻ ላይ ቤቱን አስያዘው ቤቱንም አስይዞ ተሸነፈ ስለዚህ ቤቱ በአጠቃላይ ግለሰቦቹ እጅ መግባት ስለነበረበት ከነ ሚስቱ ወጣሉት ከነ ሚስት ብቻ ነበረው ሚስቱን ይዟት ወጣ ከዛ በኋላ ቤት ተከራይቶ ሲኖር ሳለ ልጆች አፈራ ልጆቹ በስሚ ካደጉ በኋላ አባታቸው ቪላ ቤት እንደነበረው ሰሙ አባታችን እባክህ ወደ ቤታችን መልሰን ቤታችን መሄድ እንፈልጋለን ቢሉት ቀልድ ነው የሚሆነው ምክንያቱም ቤታችን መልሰን ባንተ ምክንያት ነው ከቤታችን የወጣ ነው ሊሉት አይገባም ምክንያቱም እነሱ እዛ ቤት ውስጥ አልተወለዱምና አልነበሩም በኪራይ ቤት ነው የወለዳቸው እነሱ በተቃራኒው ቢሆን ግን አባታቸው ከልጆቹ ጋር እየኖረ በዛ ቪላ ቤት ውስጥ በልጆቹ ጋር እየኖረ ቁማር ተበላና ቤቱን አስይዞ ተወሰደበት ቤቱ ከዛ በኪራይ ሲያኖራቸው በሱ ምክንያት ነው የሱ ወንጀል ገፈት ቀማሽ ሆነዋል በኪራይ ቤት እየተሰቃዩ ነው አባካ አባታችን ወደ ነበርንበት ቤት ተመለሰ በገንዘቡን ከፍለ መልሰን ቢሉ ይችላል መልሰን ማለታቸው አስቀድሞ ቤት ውስጥ መኖራቸውን የሚገልጽ ስለሆነ ማለት ነው እንደዚሁም እኛ ጀነት ውስጥ መመለስ ነበረብን ወይም ደግሞ የጀነት ሰዎች ነን ከጀነት ተባረናል ምን ጀነት ስንኖር ብቻ ነው ጀነት ደግሞ አልነበረም አዳምና ሔዋን ለብቻቸው የተሰጣቸው ልዩ ፈተና እንጂ ሌላ አይደለም በማለት ነው እስላም የሚያስተምረው ኢየሱስ የመጣው የውርስ ኃጢአትን ለመደምሰስ ነው ብለን እንኳን ብንስማማ አንዳንድ መለወጥ ያለባቸው ነገሮች እስካሁን አልተለወጡም ክርስቶስ አንተ እንዳነሳው የአላህ ሰላም በሱ ላይ ስፈነበትና እዚህ ምድር ላይ የመጣበት ዋናው ዓላማ ሰዎችን የውርስ ኃጢአትን ደምስሶላቸው ወደ ገነት ለማስገባት ከሆነ በውርስ ኃጢአት ምክንያት የመጡ ነገሮች አሉ አንደኛ ሞት መጥቷል የትኛው ሞት ምድራዊ ሞት ማለት ነው ምድራዊ ሞት መጥቶብናል ይሄ ምድራዊ ሞት ክርስቶስ በመስቀል ላይ ከተሰቀለ ምድራዊ ሞቱ በሙሉ መገፋት መቻል አለበት መቆም መቻል አለበት እየቆመ ግን አይደለም ሔዋንን እግዚአብሔር የሰጣት የሥራ ውጤት ደሞዝ ነበር ያም ደሞዝ ምን ነበር ዘፍጥረት ምዕራፍ 3 ቁጥር 16 ላይ በመተወልጂ ሰዓት በጭንቅ ተወልጃለሽ ብሏል ክርስቶስ መጥቶ መስቀል ላይ ከተሰቀለ ሴቶች በምጥ መውለዳቸው በጭንቅ መውለዳቸው መቆም ነበረበት ሶስተኛ ነገር ደግሞ ክርስቶስ ለኃጢአታችን ብሎ ተሰቅሏል ብለን ምናምን ከሆነ ክርስቶስ የውርስ ኃጢአትን ለመደምሰስ መጥቶ ተሰቅሎ ከሄደ አሁን ያለው ሰው በአጠቃላይ ሮሜ 3:23 ላይ ሁሉ በደል ፈጽመዋል ነገር ግን በክርስቶስ በሆነው ቤዛነት እንደው በጸጋው ይጸድቃሉ ብሏል ስለዚህ አሁን ሰው ብትገድል ዝሙት ብትፈጽም ማንኛውም እኩይ የሆኑ ተግባራቶችን ብትፈጽም ጀነት ትገባለህ ማለት ነው ወይ በክርስቶስ ስቅለት ስላመንክ ብቻ ይሄ ደግሞ ኢፍትሃዊነት አይሆንም ወይ ስለዚህ በውርስ ኃጢአት ተያይዞ የሚመጡ በርካታ ጥያቄዎች ሊኖሩ ይችላሉ እኔ ያነሳው 3 ጥያቄዎች ሎጂካሊ በቂ ናቸው ብዬ አስባለሁ شهد الله أنه لا إله إلا هو شهد الله أنه لا إله إلا هو والملائكة وأولو العلم قائما بالقسط لا إله إلا هو العزيز الحكيم የውርስ ኃጢአት ከኢየሱስ መለኮታዊነት ጋር የተያያዘ ነው ከስላሴዎች ጋር አስተምሮት ጋር በተለይ ማለት ነው ስለ ስላሴ እንዴት ነበረ የነበረ እይታ ስለ ስላሴ አስተምሮ ከቃሉ ብንነሳ ስላሴ የሚለው ቃል ሰለሰ ከሚለው ከግዕዝኛ ቃል የተወሰደ ነው ትርጓሜውም ሶስት አደረገ ማለት ነው ስለዚህ ስላሴ በሶስትነት አንድነት በአንድነት ውስጥ ሶስትነት ያለ ነው ብሎ የክርስቲያን ሊቃውንቶች ይገልጻሉ በእንግሊዝኛው ትሪኒቲ ይለዋል በነገራችን ላይ በ66ቱ ዓለም አቀፍ የመጽሐፍ ቅዱስ እትሞች 66ቱ የመጽሐፍ ቅዱስ
ክፍሎችን የያዘ በዛ መጽሐፍ ውስጥ ከዘፍጥረት እስከ ራዕየ ዮሐንስ there is no single verse አንዲትም አንቀጽ የለችም which says Trinity ስላሴን የሚያመለክት ማለት ነውና መጽሐፍ ቅዱስ ውስጥ ስላሴ የሚል ቃልን አታገኝም። ያ ስላሴ የሚለው በጥሬ ቃል ደረጃ ያለው በመጽሐፈ ሲራክ ምዕራፍ 39 ቁጥር 21 ላይ በ81 አሐዱ በኦርቶዶክስ ተዋህዶ የመጽሐፍ ቅዱስ ውስጥ ነው ያለው። ከዛ ውጭ ያሉ ክርስቲያኖች ግን ስላሴ የሚለው ጽንሰ ሐሳቡን እንጂ በቃል ደረጃ ስላሴ የሚለው መጽሐፍ ቅዱስ ውስጥ አይገኝም። ስላሴን ከቁርአን አንፃር በሚመለከተው ቁርአን ስለ ስላሴ ምን የሚለው ነገር አለ ነው። ቁርአን ስለ ስላሴ የሚለው ነገር ስላሴን የሚቃወምበት አንደኛው መንገድ አምላክ በሶስትነት ሊገለጽ መለኮቱ በሶስትነት ሊከፋፈል የሚችል አይደለም። አምላክ አንድና ብቸኛ ነው። አንድ መለኮት አለው። ያ መለኮታዊ የሆነው አንድ አምላክ ራሱን እኔ አንድ ነኝ በማለት ነው የሚገልጸው። በሱረቱል ኢኽላስ ምዕራፍ 112 ቁጥር 1 እስከ 4 ላይ አላህ ምን ይላል ሲጀምር say Allah is one and only በእርሱ አላህ አንድ ነው። አላሁ ሰመድ አላህ the absolute and eternal አላህ ፍጥረታት ሁሉ የበላይ ገዥና ተጠባባቂ ነው። ቁጥር 3 ላይ ሱረቱል ኢኽላስ ምዕራፍ 112 ቁጥር 3 ላይ he begetteth not nor is begetting አልወለደም ጥንትም ቢሆን አልተወለደም አሁንም ቢሆን ቁጥር 4 ላይ there is nothing like him እርሱን የሚመስል አምሳያ ብጤ የለውም በማለት ይገልጻል። የአምላክን አህዳዊነትና ብቸኝነት ያጸድቃል። በሱረቱል አንቢያ ምዕራፍ 1 ቁጥር 92 ላይ indeed this your religion is one religion በእርግጥ ይህች ሃይማኖታችሁ አንዲት ሃይማኖት ናት አንዲት ጎዳና ናት ይላል አላህ። አንዲት ብርሃናዊ የሆነች ሃይማኖት ናት ብርሃናዊ የሆነች ጎዳና ናት። indeed your lord is one lord አምላካችሁም ጌታ አንድ ጌታ ብቻ ነው። worship him only me እኔም በብቸኝነት ተገዙኝ ይላል አላህ። በሱረቱል ሙእሚኑን ምዕራፍ 23 ቁጥር 52 ላይ indeed this religion is one religion ይህ ሃይማኖታችሁ አንድና ብቸኛ ሃይማኖት ነው። indeed I am your lord እኔም ጌታችሁ ነኝ only fear me እኔም በብቸኝነት ፍሩኝ ይላል። ስለዚህ አምላካችን አላህ Subhanahu Wa Ta'ala አምላክ አህዳዊ ነው ብቸኛ ነው በማለት የሥላሴን አስተምህሮት ሲቃወም ታስተውላለን። በሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ ደግሞ ሶስትነትን ይቃወማል። do not say trinity አማልክት ሶስት ናቸው አትበሉ ተከልከሉ ለእናንተ የተሻለ ይሆናልና ከአምላክም አንድ አምላክ እንጂ ሌላ የለም ለእርሱ ልጅ ያለው ከመሆን የጠራ ነው በሰማያትም በምድር ውስጥ ያለው ሁሉ ባለቤትነቱ ለአላህ ነው መመካትም በአላህ Subhanahu Wa Ta'ala በቃ በማለት ሱረቱ ኒሳ ምዕራፍ 4 አንቀጽ 171 ላይ ይቋጫል። ስለዚህ እዚህ አንቀጽ ላይ የሚያሳየው አማልክትን ሶስት ናቸው አትበሉ ሲል ሶስትነትን ይቃወማል። በሱረቱል ማኢዳ ምዕራፍ 5 ቁጥር 73 ላይ they have certainly disbelieved those who say Allah is third of three አላህ ከሶስት አምላክ አንዱ አምላክ ነው የሚሉ በእርግጥ ካዱ በማለት ይገልጻልና ሶስትነትን ይቃወማል። በሱረቱል ነህል ምዕራፍ 13 ቁጥር 50 እና 51 ላይ ስትመለከት ደግሞ ሁለት አማልክትን ከአላህ ውጭ አድርጋችሁ አትያዙ ይላል። ሁለትነትን ይቃወማል ሶስትነትን ይቃወማል። ሌላ የቁርአን አንቀጽ ላይ ደግሞ ከሶስትነትን በላይ የሆነ ብዙን አማልክትን አትገዙ በማለት አንድና ብቸኛን አምላክ አላህን እንዲያመልኩ ነው አላህ ጥሪ የሚያደርገው። ከመጽሐፍ ቅዱስ አንፃር ስላሴን ስንመለከተው አስቀድሜ እንደገለጽኩልህ በቃል ደረጃ ስላሴ የሚል በሌሎች መጽሐፍ ቅዱሶች ውስጥ የለም ከኦርቶዶክስ ውጪ ማለት ነው። እና የስላሴን አስተምህሮት ደግሞ የኢየሱስ ክርስቶስም ያስተምህሮት አካል አልነበረም። መጽሐፍ ቅዱስ በብሉይ ኪዳን ብትመለከተው ዘፍጥረት ጀምሮ የብሉይ ኪዳንን አስተምህሮት ብታስተውለው ነቢያቶች ሁሉ የአምላክን አንድነትና ብቸኝነት ነው የሰበኩት። ለናሙና ያህል እንኳን በብሉይ ኪዳን ውስጥ አንድ ነብይም የለም የአምላክን አንድነትና ሶስትነት የገለጸ የስላሴን አስተምህሮት ለሰው ልጆች የነገረ አንድ መልእክተኛ አታገኝም ከመጽሐፍ ቅዱስም አንፃር። ሁሉም ነቢያቶች የአምላክን አንድነትና ብቸኝነት ሲያስተምሩ እንደነበር ነው ብሉይ ኪዳን የሚጠቅስልን። ለምሳሌ በኦሪት ዘዳግም ምዕራፍ 5 ቁጥር 7 ዘዳግም ምዕራፍ 6 ቁጥር 4 በኦሪት ዘጸአት ምዕራፍ 20 ከቁጥር 3 እስከ 5 በትንቢተ ኢሳይያስ ምዕራፍ 44 ቁጥር 4 በትንቢተ ኢሳይያስ ምዕራፍ 43 ከቁጥር 10 እስከ 11 በትንቢተ ኢሳይያስ ምዕራፍ 46 ቁጥር 9 ላይ በትንቢተ ኢሳይያስ ምዕራፍ 45 ቁጥር 6 ላይ እነዚህ መጽሐፍ ቅዱስ ጥቅሶች በአጠቃላይ ጠቀስኩልህ የአምላክን አንድነትና ብቸኝነት የሚያሳዩ ነው። ለናሙና ያልከጠቀስኳቸው ሁለቱን የመጽሐፍ ቅዱስን ቃል ላስፈራል። በትንቢተ ኢሳይያስ ምዕራፍ 44 ቁጥር 24 ላይ ኢሳይያስ በትንቢት ቃሉ እንዲህ በማለት ይናገራል። የሚቤዥህ እግዚአብሔር እንዲህ ይላል ሰማያትን ብቻዬን የዘረጋው ምድርን የሚያጸናው እኔ ነኝ ከእኔ ጋራ ማን ነበረ ይላል። ስለዚህ በዚህ ትንቢት ቃል ኢሳይያስ 44:24 ላይ አምላክ ብቻውን ሰማይና ምድር እንደገነባ ረዳት እንደሌለው ዋና ሰራተኛ የሚባል ነገር እንደማያውቀው ለብቻው ሰማይና ምድርን ያቆመ ነገሮችን ሁሉ ሁሉና የለገሰ አንድ ብቸኛ አምላክ መኖሩን ይገልጻል። እግዚአብሔርም ለሙሴ መልእክቱን ሲያስተላልፍ በዘዳግም ምዕራፍ 6 ቁጥር 4 ላይ ሙሴ ለሕዝበ እስራኤል እንዲያስተምራቸው እንዲህ ነበር ያለው እስራኤል ሆይ ስማ ጌታ አምላካችን እግዚአብሔር አንድ አምላክ ነው
እሱንም በፍጹም ሐሳብ በፍጹም ኃይል በፍጹም ነፍስ ውደድ የምትል ናት ነው። ስለዚህ አምላክ አንድና ብቸኛ እግዚአብሔር አንድና ብቸኛ መሆኑን ህዝበ እስራኤልን እንዲያስተምር ነበር የተነገረው ነው ለሙሳ አለይሂ ሰላም ማለት ነው ወይም ለሙሴ። ስለዚህ የመጽሐፍ ቅዱስን አስተምሮ ስትመለከተው የሥላሴ አስተምሮት ሳይሆን ዘዳግም ጀመረ ከዘፍጥረት ጀመረ ሁሉንም ስትመለከታቸው በብሉይ ኪዳን ለናሙና ያህል እንኳን አንድ ነብይ የለም የአምላክን አንድነትና ሶስትነት እየሰበከ። ስለዚህ አምላክ አንድና ብቸኛ ነው ከሚለው ከእስላም ያስተምሮት ጋር ያስማማል። ወደ አዲስ ኪዳንም ስትመጣ ክርስቶስ የአምላክን አንድነትና ብቸኝነት ነው የሰበከው። በሁለትነትና በሶስትነት ሊከፋፈልና ሊገለጽ የማይችል አምላክ መሆኑን ነው ያጸደቀው። ጳውሎስም በሮሜ ምዕራፍ 16 የመጨረሻ አንቀጽ 27 ላይ እርሱ ብቻ ጥበበኛ ለሆነው አምላክ በክርስቶስ በኩል ክብርና ምስጋና ይገባው ለዘላለሙ አሜን ይላል። እርሱ ብቻ ጥበበኛ ለሆነው አምላክ በክርስቶስ በኩል ምን ይገባው? ክብርና ምስጋና ይገባው ሲል አንድና ብቸኛ ጥበበኛ አምላክ እንዳለ ነው ጳውሎስ የሚናገረው። በዛ ነው አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ብዙ ጌቶችና ብዙ አማልክቶች አሉ ለኛ ግን አንድ አምላክ አለን እርሱም አብ ነው ይላል። ስለዚህ አምላክ አንድና ብቸኛ መሆኑን ነው ጳውሎስም እያጸደቀ ያለውና አምላክ በአንድነትና በሶስትነት ሊከፋፈል እንደማይችል ቁርአን ብቻ ሳይሆን መጽሐፍ ቅዱሳዊ መረጃ ማቅረብ እንችላለን። የነቢያቶችን ሁሉ ድምጽ የአምላክን አንድነትና ብቸኝነት ለህብረተሰቡ ወይም ደግሞ ለሰው ልጆች ሁሉ ይፋ ማድረግ ነበር። ታዲያ እንደዛ ከሆነ እስልምናስ እንዴት ነው አምላክን ያቀረበልህ? የአምላክ ባህሪያቶችን እስልምና በተለያዩ መንገዶች በቁርአን ውስጥ አጽድቆታል። አላህ Subhanahu Wa Ta'ala የተለያዩ ስሞችና ባህሪያቶች አሉት። እነዚህ ስሞችና ባህሪያቶቹ የአላህ Subhanahu Wa Ta'ala የእያንዳንዱ የሱ ስሞች ባህሪያቶቹንም የሚገልጹ ናቸው። ምናልባት የሰው ልጅ ስም ከስም የዘለለ ባህሪውን ላይ ገልጽ ይችላል። የአላህ Subhanahu Wa Ta'ala ስሞች ግን ባህሪዎቹንም የሚገልጹ ናቸው። ለምሳሌ አላህ ኻሊቅ የሚል ስም አለው፣ ፈጣሪ የሚል ስም ባህሪውንም ይገልጻል። አላህ መፍጠርም ይችላል ይፈጥራልም። ስለዚህ አላህ ጥበበኛ እውነትም አላህ ፍጹም ጥበበኛ ነው። አልዓድል የሚል ስም አለው፣ ፍጹም ፍትሃዊ አላህ Subhanahu Wa Ta'ala ፍርደ ገምዳል አይደለም ፍጹም ፍትሃዊ ነው። እና የአላህ Subhanahu Wa Ta'ala ስሞችና ባህሪያቶች ቁርአን ጠቅሶታል። መጽሐፍ ቅዱስም ስለ አምላክ ባህሪያቶችና ስሞች የተናገረው ነገሮች አሉ። ከእስላማዊ አንፃር ስንነሳ ቁርአን እንደሚያስተምረው አላህ Subhanahu Wa Ta'ala ከባህሪያቶቹ መካከል አንዱ ለምሳሌ ሁሉን አዋቂ ነው። አላህ ሁሉን አዋቂ ነው ስንል በሱረቱ አንዓም ምዕራፍ 6 ቁጥር 59 ላይ የሩቅ ነገር ሚስጥሮች የሩቅ ነገር ሁሉ መክፈቻዎቹ አላህ ዘንድ ናቸው ከርሱ በስተቀር ማንንም አያውቃቸውም ይላል። ከርሱ በስተቀር ማንንም አያውቃቸውም በባህር ውስጥም ያለውን ሁሉ ያውቃል ከቅጠልም አንዲት ማትረግፍም አላህ የሚያውቃት ቢሆን እንጂ ይላል። አንዲትን ቅጠል አላህ Subhanahu Wa Ta'ala ከመፍጠሩ በፊት ለምን እንደምትረግፍ መቼ እንደምትረግፍ እንዴት እንደምትረግፍ ያውቃል። በጥቅሉ አምላካችን አላህ Subhanahu Wa Ta'ala ሳይጀመር መጨረሻውን የሚያውቅ ሁሉን አዋቂ መሆኑን ነው ቁርአን የሚያጸድቀው። በሱረቱ ዩኑስ ምዕራፍ 10 ቁጥር 60 በሱረቱ ሰበ ምዕራፍ 34 ቁጥር 3 ላይ አላህ Subhanahu Wa Ta'ala በሰማያትም በምድር ውስጥ ያለውን ሁሉ ያውቃል የአተም ቅጣት ታክል እንኳን ቢሆን ከዛም ያነሰ የበለጠም የለም በግልጽ መጽሐፍ በለውሃል ማህፉዝ በጥብቁ ሰሌዳ ላይ የሰፈረ ቢሆን እንጂ በማለት የአላህ Subhanahu Wa Ta'ala ዕውቀት ገደብ የለሽ መሆኑን ያሳያል። ሁሉን አዋቂነቱን መጽሐፍ ቅዱስም ስለ እግዚአብሔር ሁሉን አዋቂነቱን በበርካታ ጥቅሶች ላይ ተገልጿል። ነገር ግን ሁሉን አዋቂ አለመሆኑን ደግሞ የሚያሳዩ ጥቅሶች አሉ። እነዚህን በምን እናስማማቸዋለን? ያንን መናገር አልችልም። ነገር ግን የእግዚአብሔርን ሁሉን አዋቂነትን የሚያመክኑ የሆኑ የመጽሐፍ ቅዱስ ጥቅሶች አሉ። ለምሳሌ በዘፍጥረት ምዕራፍ 6 ከቁጥር 6 እስከ 7 ላይ እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ በልቡም እጅግ አዘነ ይላል። እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ በልቡም እጅግ አዘነ። ለምንድን ነው የተጸጸተው ብለህ አንዳንድ ክርስቲያን ወንድሞች ስጠይቃቸው እግዚአብሔር የተጸጸተው ሰውን በመፍጠሩ ሳይሆን ሰው በምድር ላይ ከፈጠረው በኋላ እሱን በብቸኝነት እንዲያመልከው በሱ ሕግና ጥላ ስር እንዲኖር ነበር የተፈለገው። ነገር ግን ሰው ከአምላኩ ሕግና ስርዓት አፈንግጦ ወንጀል ሲፈጽም እግዚአብሔር የዛን ጊዜ ወንጀል በመፈጸሙ ተጸጸተ ይላሉ። በመሰረቱ የመጽሐፍ ቅዱስ ቃል ስልጣኑን ለቃሉ ከሰጠ ነው ቃሉ የሚለው ወንጀል በመፈጸማቸው ተጸጸተ ሳይሆን እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ ነው የሚለው። ስለዚህ በመፍጠሩ ነው የተጸጸተው። መጸጸት ደግሞ ያላዋቂነት ባህሪ ነው እንላለን። ምክንያቱም እንበልና አንተ ቢሮ ተከራይተ ቢሮ ውስጥ ሰራተኛ ትቀጥራለህ እና የቀጠርካት ሰራተኛ ስራዋን መስራት ከጀመረች ከ5 ቀን በኋላ ፊልድ ትወጣለህ። ፊልድ ስትወጣ ሁሉንም የቤቱን ንብረት ወይም የቢሮውን ንብረት በአጠቃላይ ለሷ አስረክበህ ትሄዳለህ። ከፊልድ ከ10 ቀን በኋላ ስትመለስ ቢሮ ባዶ ነው። እቃውን በአጠቃላይ ይዛብህ ሄዳለች፣ ሰርቃለች። ምን ነው ያቺን ሰራተኛ ባልቀጠርኳት ኖሮ ብለህ ትጸጸታለህ። ምክንያቱም መጸጸት እሷ ይሄንን ስርቆት እንደምታከናውንና ቢሮውን ወና እንደምታደርገው ባለማወቅ ነው። አስቀድመው ሌባ መሆኗን ብታውቅ ኖሮ አትቀጥራትም ነበር። ስለዚህ መጸጸት ወይም ሪግሬሽን የሚመጣው ካለማወቅ የመነጨ ነው። ስለዚህ እግዚአብሔርን በዚህ ባህሪ መግለጽ በራሱ ተገቢ ነው ወይ? ቀጥሎ እዛው ጥቅስ ላይ ዘፍጥረት ምዕራፍ 6 ቁጥር 7 ከቁጥር 6 እስከ 7 ላይ ሰውን ብቻ አይደለም በሰማይ የሚበሩ አፍታች ተንቀሳቃሾቹንም በሙሉ አጠፋለን ስለፈጠርኳቸው
ተጸጸቻለሁና በማለት ይገልጻልና መጸጸት አምላካዊ ባህሪ አይደለም እንላለን። አንድ ሁለተኛ ነገር ደግሞ ሌላው አላዋቂ ነው ተብሎ የተገለጸበት ስፍራ ብዬ የማስበው ዘፍጥረት ምዕራፍ 11 ቁጥር 5 ላይ እግዚአብሔርም የአዳም ልጆች የገነቡትን ከተማ ለማየት ወረደ ይላል። ለማየት ወረደ። አሁን የወረደበት ምክንያት ነው የምንፈልገው። የወረደበት ምክንያት ለማየት ነው። እዛ ሆኖ ማየት አይችልም ወይ? ምክንያቱም ካንተ እይታ ውጭ የሆነ ነገር ነው ለማየት ስትፈልግ ወደ ነገሩ ቀረብ የምትለው እና በዚህ መልኩ አምላክ ሊገለጽ ይችላል ወይ? ዘፍጥረት ምዕራፍ 18 ከቁጥር 20 እስከ 22 ላይ ደግሞ በተለይ የ1980 የመጽሐፍ ቅዱስ እትም ሶዶምና ጎሞራ የፈጸሙትን ወይም የሚሰሩትን ወንጀል ሰምቻለሁና እውነትነቱን ለማረጋገጥ ወደ እነሱ ወርዳለሁ ይላል። የሚወርደው ለምንድን ነው? የሰማውን ነገር እውነትነቱን ለማረጋገጥ ብሎ መጽሐፍ ቅዱስ ይገልጻልና አምላክ በዚህ አይነት ባህሪ መገለጹ ሁሉን አዋቂ መሆኑን የሚያሳይ ነው ወይ ብለን ጥያቄ እናነሳለን። እና በስተመጨረሻ እንደማነሳል በትንቢተ ኤርምያስ ምዕራፍ 7 ቁጥር 31 ላይ የሰፈረው ነው። በትንቢተ ኤርምያስ ምዕራፍ 7 ቁጥር 31 ላይ ወንዶችና ሴት ልጆችን እየገደላችሁ በሄኖም ሸለቆ ውስጥ ታስቀምጣላችሁ እና ይህን የምትፈጽሙትን ወንጀል ደግሞ ወይም ስራ እግዚአብሔር በፍጹም ያላዘዛችሁና እሱ ያላሰበው ነው ይላል። እግዚአብሔር ያላሰበው ነው ብሎ ይገልጻልና በእርግጥ አምላክ ያላዘዘውን ትእዛዝ ሰው ሊፈጽም ይችላል፣ ግን እሱ ያላሰበው ነው ከሱ እይታና ቁጥጥር ከሱ እውቀት ውጭ ነው ብሎ መግለጹ ግን የአምላክን እውቀት መቀመቅ ማውረድ አይሆንም ወይ ብለን ጥያቄ እናነሳለን፣ በእውቀት ዙሪያ ላይ ማለት ነው። ሁለተኛው ከአምላክ ባህሪያቶች መካከል አምላክ ፍጹም ፍትሃዊ መሆኑ ነው። አምላክ ፍርደ ገምደል አይደለም። ፍርዱ ለአማኞች ብቻ ያተኮረም አይደለም፣ ካዲዎችን የበደለም አይደለም። ነገር ግን አምላካችን አላህ Subhanahu Wa Ta'ala አልዓድል ፍጹም ፍትሃዊ የሚል ስያሜ ያለው ከስሞቹ መካከል ማለት ነው። በሱረት ኒሳ ምዕራፍ 4 ቁጥር 40 ላይ በሱረት ዩኑስ ምዕራፍ 10 ቁጥር 44 ላይ አላህ ፍጹም ፍትሃዊ መሆኑን ይገልጻል። ያተምን ቀጣን ታክል እንኳን አላህ Subhanahu Wa Ta'ala አይበድላችሁም ሲል በሱረት ዩኑስ ምዕራፍ 10 ቁጥር 44 ላይ ጌታ አምላካችን አላህ Subhanahu Wa Ta'ala ለባሮቹ ቅንጣት ታክልን በዳይ አይደለም ይላል። ስለዚህ የሰው ዘሩን ሁሉ በእኩል የሚያስተዳድር በእኩል የሚመለከታቸው አንድ አምላክ አለ ፍጹም ፍትሃዊ ሆነ እንላለን። ፍጹም ፍትሃዊነቱን መገለጫ አንደኛ አላህ Subhanahu Wa Ta'ala አንዲት ነፍስ ከአቅሟ በላይ አለማስገደዱ ነው። በሱረቱ በቀራ ምዕራፍ ላይ ቁጥር 186 ላይ አንዲት ነፍስ ከአቅሟ በላይ አናስገድዳትም ይላል። ከአቅም ውጭ የሆነ ነገር ካንተ አቅምና ቁጥጥር ውጭ የሆነ ነገር እንድትፈጽም በእስላም አትጠየቅም። ስለዚህ ይህ ፍጹም ፍትሃዊነትን የሚያሳይ ነው። ሁለተኛ ነገር ደግሞ በሰራኸው ስራ አንተ ብቻ ነህ ተጠያቂ የምትሆነው። በሰራኸው ስራ ተጠያቂ ትሆናለህ። መልካምም ይሁን ክፉ በመልካሙ ትመነዳለህ፣ በክፉ ትጠየቃለህ። በሱረቱል አልዘልዘላ ምዕራፍ 99 ከቁጥር 7 እስከ 8 whoever does anatomy of what good deed shall see it ኢብናይ ታክል እንኳን መልካምን የሰራ ሰው ያየዋል ይላል ቁጥር 7 ላይ። በሱረቱል አልዘልዘላ ምዕራፍ 99 ቁጥር 8 ላይ ደግሞ whoever does evil anatomy of what shall see it የብናይ ታክል እንኳን ክፉንም የሰራ ሰው ያየዋል በማለት ጌታችን አምላካችን አላህ Subhanahu Wa Ta'ala ለእያንዳንዱ በስራው እንደሚመነዳው ቁርአን ያስተምረናል። ይሄ ፍጹም ፍትሃዊነቱን የሚያሳይ ነው። እንደ መጽሐፍ ቅዱስም ማስተምሮት ከአምላክ ባህሪያቶች መካከል አንዱ አምላክ ፍጹም ፍትሃዊ መሆኑ ነው። እግዚአብሔር ፍጹም ፍትሃዊ መሆኑን በተለያዩ የመጽሐፍ ቅዱስ ጥቅሶች ውስጥ ተጠቅሰዋል። እነዚህ የመጽሐፍ ቅዱስ ጥቅሶች ግን የሚያጣርሱ ደግሞ የአምላክን ኢፍትሃዊ ነው ብሎ የሚገልጹ ደግሞ የመጽሐፍ ቅዱስ ጥቅሶች አሉ። ለምሳሌ በሁለተኛ ሳሙኤል ምዕራፍ 12 ከቁጥር 1 ጀምሮ ያለውን እስከ 21 ድረስ ብትመለከተው ዳዊት ነብዩ ዳዊት ኦሪዮን ተብሎ የሚጠራ ወታደር ነበረው። የኦሪዮን ሚስት ዳዊት ሰገነት ላይ ቆሞ እጅግ በጣም የተዋበች መሆኑን ይመለከትና ይህችን ሴት አስጠሩልኝ በማለት እሷን ያስጠራትና ግንኙነት እንደሚያደርጉ ይናገራል መጽሐፍ ቅዱስ። እና ግንኙነት ካደረጉ በኋላ ትጸንሳለች። ኦሪዮን ያው ወታደር ቤት ነው ብያለሁ አስቀድሜ እንደገለጽኩትና ታሪኩን ለማሳጠር መጽሐፍ ቅዱስን ተመልካቾች እንዲያነቡ ተጋብዛለሁ። ናታን ተብሎ የሚጠራ ነብይ እግዚአብሔር ይልካል። ከዛ ናታን ለዳዊት ይነግረዋል፣ ብዙ ነገሮችን ይነግረዋል መጽሐፍ ቅዱስ እንደሚያስተምረውና እግዚአብሔር ይህንን በመፈጸሙ የሚፈጸምበትን በደል ይነግረዋል። አንደኛ አንተ ይህንን ወንጀል ፈጽመሃል፣ በዝሙት ተጨማልቃል፣ ዝሙትን የፈጸምከው በድብቅ ነው፣ እኔ ደግሞ በአደባባይ ሚስቶችን ሁሉ አስደፈርብሃለሁ ይላል። ሚስቶችን ሁሉ አስደፈርብሃለሁ በአደባባይ። አምላክ ዳዊት በሰራው ወንጀል ቅጣት የተበየነባቸው የዳዊት ሚስቶች ናቸው። ይሄ ኢፍትሃዊነቱን አያሳይም። ሁለተኛው ነገር ደግሞ ካንተ የሚወለደው ልጅ እሱም በሞት ይገደላል፣ ይቀጣል ተብሏል። የተወለደው ልጅ ምንም የሚያውቀው ነገር የለም አይደል? ዳዊት በፈጸመው ወንጀል ልጁ መቀጣቱ አግባብ አይደለም። ምክንያቱም ሕጉ የሚያስተምረው በዲቃላ የተወለደ ልጅ ዲቃላው አይደለም መሞት ያለበት ብሎ ነው የሚያስተምረው። ምክንያቱም በሁለቱ ግንኙነት የተፈጠረው ልጅ
ምንም አይነት ተጠያቂነት የለበትም። ሁለቱ ግን አካላት ተጠያቂ ይሆናሉ፣ ዝሙተኛውና ዝሙተኛይቱ። ምክንያቱም በመጽሐፍ ቅዱስም ዘዳግም ምዕራፍ 22 ቁጥር 22 ላይ ዝሙተኛይቱና ዝሙተኛው ይገደሉ ይላል። ስለዚህ ዝሙተኛይቱና ዝሙተኛው ይገደሉ ከተባለ ዳዊትና ከዳዊት ጋር ዝሙት የፈጸመችው አካል ነበር ሊገደሉ የሚገባው። ነገር ግን በተቃራኒ ምንድነው የሆነው? ልጁ እንዲገደል ነው የተደረገው። ይሄ ከአምላክ ፍትሃዊነት አኳያ እንዴት ትመለከቱታላችሁ ብለን እንደ ጥያቄ ልናነሳው እንችላለን። ይህ ፍትሃዊነት የሚያሳይ አይደለም ወይ? የአምላክን ፍጹም ፍትሃዊነትን የሚጣረስ አይሆንም ብለን እንደ ጥያቄ ታነሳለን ማለት ነው። ሌላው ከአምላክ የመጨረሻው ባህሪያቶች ላነሳል የምወደው በጣም ሰፊ ስለሆነ አምላክ ፈጽሞ ድካም የማይነካው ነው። በስራው የማይደክም የሆነ አምላክ ነው። ጌታችን አላህ ሰማያትና ምድርን ሲፈጥር ምንም አይነት ድካም አልነካውም። በሱረቱ ቃፍ ምዕራፍ 50 ቁጥር 36 ላይ ሰማያትና ምድርን በ6 ቀን ፈጥረን ጨረስን ከድካም ምንም አልነካርም ሲል አላህ ዘንድ ድካም እንደማያውቀው ይገልጻል። ይህንን ሁኔታ ለዓለም ሁሉ ይፋ ያደርጋል ጌታችን አምላካችን አላህ Subhanahu Wa Ta'ala አምላክ ፈጽሞ የማይደክም መሆኑን ነው የሚገልጸው። መድከም ሰዋዊ ባህሪ ነው። ሰውነታችን ይዝላል የምንሰራው ስራ ከባድ ከሆነ ማለት ነው፣ ከአቅማችን በላይ ሲሆን። መጽሐፍ ቅዱስ የእግዚአብሔርን ሁሉን ቻይነት ጥበበኝነት በተለያዩ መንገዶች ጠቅሷል። አስቀድሜ እንደገለጽኩልህ ማለት ነው። ግን በኦሪት ዘጸአት ምዕራፍ 20 ቁጥር 11 በኦሪት ዘጸአት ምዕራፍ 31 ቁጥር 17 በዘፍጥረት ምዕራፍ 2 ከቁጥር 2 እስከ 3 እግዚአብሔር በ6 ቀን ሰማያትና ምድርን ፈጥሮ ጨረሰ፣ በሰባተኛው ቀን ከሥራ ሁሉ አረፈ ይላል። እና በሰባተኛው ቀን ከሥራ ሁሉ አረፈ ብሎ አምላክን መግለጽ ከአምላክ ሁሉን ቻይነት ፍጹም ጥበበኝነት አኳያ እንዴት ይታያል ብለን ጥያቄ መልኩ ልታነሳ ትችላለህ። ምክንያቱም መድከም ሰዋዊ ባህሪ እንጂ አምላካዊ ባህሪ አይደሉም ብለህ ስለምናነሳ ማለት ነው። እና የአምላክ ባህሪያቶች ስሞች ቁርአን የገለጻቸው በመጽሐፍ ቅዱስ የሰፈሩ ነገሮች አሉ። እና ቁርአን ስለ አምላክ ማንነት በጥቂቱ ውቅያኖስ ከሆነው ከእስላም አስተምሮ ጥቂት ምንጮችን ለመጎንጨት ያህል የጠቀስኩልህ ነው። በመጨረሻ እስልምና ከሚኮራባቸው አስተምሮቶቹ መካከል ሰላም እሰጣለሁ ነው የሚለው። ደህና ከእስልምና ሰላምን አግኝተሃል? ኢስላምስ አምላክን እንዴት ነው ያቀረበልህ? አልহামዱሊላህ ምስጋና ለዓለማት ጌታ ሁሉ ነው ለጌታ ለአላህ Subhanahu Wa Ta'ala የተገባ ይሁን። ኢስላም በመሆኔ ወደ ነበርኩበት ሃይማኖት በመመለሴ ምክንያቱም ሰው ሲፈጠር ሙስሊም ነው ስላልኩ ሰው ሲፈጠር ሙስሊም ከሆነ ከነበረበት እምነት ተመልሶ ወደ እስልምና ሲመለስ ወደ ነበረበት እምነት ተመለሰ ነው የሚባለው። ስለዚህ ወደ ነበርኩበት ቤቴ መመለሴ ለኔ ታላቅ ደስታ ነው። እስልምና ታላቅ የሆነ ደስታን ለግሶኛል። የመንፈስ እርካታን አግኝቻለሁ። ነፍሴ በኢባዳ ነው የምትረካው። ለአምላክ ለአላህ Subhanahu Wa Ta'ala ራሷን አሳልፋ ስትሰጥ በደስታ ትዋጣለች። እና ሐሴትን እጅግ በጣም አድርጋለሁ። ሰላምን አጎናጽፎኛል። ከኢስላም ባህሪያቶች መካከል አንዱ ደግሞ ሰላምን ለሰው ልጆች ሁሉ ማሰራጨት ነው። አላህ Subhanahu Wa Ta'ala ውብና ማራኪ ከሆኑ ስሞቹና ባህሪያቶቹ መካከል አንዱ አሰላም ነው። አላህ ሰላም ነው። ሁለተኛው ደግሞ ለነበሩ አእምሮአዊ ጥያቄዎች ምላሽና ፍቱን መድኃኒት ማግኘት ነው። ይሄ ደግሞ አእምሮ ሰላም እንድትሆን ያደርጋል። አእምሮ ሰላም ሲሆን አካል ሰላም ይሆናል። አካል ሰላም ሲሆን ነፍስ ሰላም ሲሆን አንተ የሰላም አካል ሆነ ትገኛለህ። ለዛ ነው አላህ Subhanahu Wa Ta'ala ሰላም የኢስላም ባህሪ መሆኑን ሲገልጽ በተለያዩ የቁርአን አንቀጾች ውስጥ ከ32 ጊዜ ባላነሰ ሰላምን ቁርአን ውስጥ አስፈራታል። ነገ እንኳን እኛ ሙስሊሞች ተስፋ የምናደርጋትን ጀነትን የተስፋይቱን ምድር the kingdom of peace የሰላም ግዛት ሲል ጠርቷታል። ስለዚህ ወደ ኢስላም በመምጣቴ ወደ ነበርኩበት ሃይማኖት መመለሴ ሰላማዊ ተጎናጽፌያለሁ። የአእምሮም የነፍስም የአካልም ሰላም ጭምር ማለት ነው። የምታስተላልፈው መልእክት ካለ ሙስሊም ለሆኑት ወንድምና እህቶች ማስተላለፍ የምፈልገው መልእክት መጀመሪያ የኢስላምን መልእክት መረዳት ነው። የኢስላምን መልእክት ጽንሰ ሐሳቡን ስትረዳ አላህ Subhanahu Wa Ta'ala የመጀመሪያ ሰማያትና ምድርን ያገናኘበት ቃል አንብብ እወቅ የሚል ነው። ለሰው ልጆች ሁሉ የተሰጠው አዋጅ በሱረቱል ኢቅራ ምዕራፍ 96 ከቁጥር 1 እስከ 5 ያለው የመጀመሪያው ለነብዩ ሰለላሁ ዐለይሂ ወሰለም የወረደላቸው መለኮታዊ የአላህ Subhanahu Wa Ta'ala ንግግር ነው። አላህ በሱረቱል ኢቅራ ምዕራፍ 96 ከቁጥር 1 እስከ 5 recite in the name of your Lord who created in each and everything አንብብ በዛ ሁሉም በፈጠረው ጌታ ስም። verse number 2 አንቀጽ 2 ላይ read who created man from cloth የሰው ልጅ ከረጋድን በፈጠረው ጌታ ስም አንብብ። read when your Lord is so generous አንብብ ጌታ በጣም ቸር ሲሆን። verse number 4 አንቀጽ 4 ላይ taught man with the pen የሰው ልጅ በብዕር ያስተማረው። verse number 5 taught man while he know nothing የሰው ልጅ ምንም የማያውቅ ሆኖ ሳለ ባሳወቀው ጌታ ስም አንብብ ሲል ጌታችን አላህ ለነብዩ ሰለላሁ ዐለይሂ ወሰለም ይህንን መለኮታዊ ንግግሩን አውርዶላቸዋል።
ስለዚህ እያንዳንዱ ሙስሊም በእውቀት የተንተራሰ መረጃን ያተኮረ እምነት ሊኖረው ነው የሚገባው። አምላካችን አላህ Subhanahu Wa Ta'ala ከኢስላም ባህሪያቶች መካከል አንዱ እምነቱን የእውቀት ሃይማኖት ማድረጉ ነው። ስለዚህ መረጃ የተንተራሰ መሆን እንጂ ስሜት ተኮር የሆነ እምነትን በልባቸው እንዳያሰርጉ ነው። ስለዚህ እምነታቸውን በእውቀት የተሞላ ሊሆን ይገባል፣ በእውቀት የደመቀ መሆን አለበት። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም አነስ ኢብኑ ማሊክ ባወራው የሐዲስ ሰንሰለት ውስጥ አላህ Subhanahu Wa Ta'ala መልካም ስራውን ይወደድለትና ተወዳጁ ነብያችን ሰለላሁ ዐለይሂ ወሰለም ሱነን ኢብኑ ማጃ በዘገቡት ሐዲስ ቮሊዩም 1 ምዕራፍ 17 የሐዲስ ቁጥር 224 ላይ it is compulsory to get a found knowledge in every Muslim በእያንዳንዱ ሙስሊም ላይ እውቀትን መሻት ሃይማኖታዊ ግዳጅ ነው ይላሉ። ስለዚህ እስልምና እውቀትን መሻት ሃይማኖታዊ ግዳጅ አድርጓል በወንድም በሴትም ላይ። ስለዚህ ለሙስሊሙ ማህበረሰብ ማስተላለፈው መልእክት በእውቀት ላይ የተንተራሰ በእውቀትን ያማከለ የሆነ ሃይማኖት ኢስላምን በትክክለኛው በእውቀት በመረጃ እንዲገነዘቡት ወደ እውቀት መድረክ እንዲመጡ የእውቀት ገበታ ላይ እንዲጣዱ ነው። ሁለተኛ ለሙስሊሙ ማህበረሰብ ማስተላለፍ የሚሻው መልእክት ዳዕዋ የኢስላም አንዱ አካል ነው። አላህ Subhanahu Wa Ta'ala ጀነት ለመግባት ዳዕዋ ማድረግ አንዱ መስፈርት አድርጎታል። ስለዚህ ዳዕዋ ማድረግ እያንዳንዳችን በነፍስ ወከፍ የሚጠበቅ ኃላፊነታችን ነው። አላህ በሱረቱል አሊ ኢምራን ምዕራፍ 3 ቁጥር 110 ላይ የነብዩ ሰለላሁ ዐለይሂ ወሰለም ኡማ ወይም ህዝብ እንዲህ በማለት ነበር ያላቀው። በሱረቱል አሊ ኢምራን ምዕራፍ 3 ቁጥር 110 ላይ you are the chosen people እናንተ የተመረጣችሁ የተከበራችሁ ህዝቦች ናችሁ። you are the people with the good manners የሰው ልጆችን ሁሉ በመልካም ታዛላችሁ። you forbidden from what is bad ከክፉ ትከለክላላችሁ። you believe in Allah በአላህ አዳዊነትና ብቸኝነት ታምናላችሁ ይላል። ስለዚህ በመልካም ማዘዝ ከመጥፎ መካከል ከኢስላም አንዱ ባህሪያት ነው። እስልምና ለሰው ልጆች ሁሉ ይህንን መልእክት እንድታደርሱ በእያንዳንዱ ሙስሊም ላይ ግዴታ አድርገዋል። ስለዚህ የዳዕዋውን የኢስላምን ብርሃን ማንጸባረቅ ከእያንዳንዱ ሙስሊም የሚጠበቅ በነፍስ ወከፍ ኃላፊነትም ጭምር ነው። ምክንያቱም ጌታችን አላህ ዳዕዋ አድርጉ ሲል ምክንያቱ ዳዕዋ መደረጉ ሰዎች የኢስላምን ብርሃን እንዲረዱት የተፈጠሩበትን ዓላማ ተገንዝበው ለተፈጠሩበት ዓላማ ራሳቸውን አሳልፈው እንዲሰጡ ነው ዋናው ተልእኮና ዓላማው ማለት ነው። ነገር ግን ዳዕዋ አድርጉ ሲል የዳዕዋ አደራረግ ስልቱንም እግረ መንገድ ጠቁሞናል። በሱረቱ ነህል ምዕራፍ 16 አንቀጽ 125 ላይ call them to your Lord ways with the good manners argue with them with the beautiful arguing ሰዎችን ወደ ጌታ ቃል በመልካም ግሳጼና በጥበብ ጥራቸው በዛች መልካም በሆነች ክርክር ተከራከራቸው ሲል ተናግሯልና መልካም ግሳጼ የተሞላበት መልካም ንግግር የታጨቀበት መሆን መቻል አለበት። መረጃን ያማከለ የዳዕዋ ስልትን ልንከተል እንደሚገባ ይናገራል። ኢቭን አላህ Subhanahu Wa Ta'ala አይሁዶችና ክርስቲያኖችን በክብር ስማቸው አለል ኪታብ ሲል ሱረቱል አንከቡት ምዕራፍ 29 ቁጥር 46 ላይ ይጠራቸውና ከነሱ ጋር የምታደርጉት ውይይት በአጠቃላይ መረጃን ያተኮረ ጥበብ የተሞላበት ሊሆን ይገባል ሲል ደግሞ አንከቡት 29:46 ላይ do not argue with the people of the scripture except with the hikmah except with the wisdom እነዛን የመጻፍት ባልተቤቶች አይሁዶችና ክርስቲያኖችን በጥበብ ቢሆን እንጂ በፍጹም አትከራከሯቸው ሲል አምላካችን አላህ Subhanahu Wa Ta'ala ያዘናል። ስለዚህ ዳዕዋ ማድረግ ኃላፊነት ስላለብን ሁላችንም ኃላፊነትን ለመወጣት ቁርጠኛ አቋም ሊኖረን ይገባል ነው። ሶስተኛው ሙስሊሙ ማህበረሰብ የነብዩ ሰለላሁ ዐለይሂ ወሰለም ተከታይ መሆን ይገባዋል። ማስተላለፍ የሚሻው የአላህ Subhanahu Wa Ta'ala ውዴታ ለማግኘት የቀጣዩን ዓለም ተስፋ የተገባችልንን ጀነትን ለመውረስ የነብዩ ሰለላሁ ዐለይሂ ወሰለምን መንገድ መከተል ይግድ ይላል። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም የህይወታችን ሁሉ አርአያ ናቸው። የመልካም ስራ ሁሉ ተምሳሌቶቻችን ናቸው። ለዛ ነው ጌታችን አላህ በሱረቱል አሊ ኢምራን ምዕራፍ 3 ቁጥር 31 ላይ say if you deeply love Allah follow the messenger Allah will love you and forgive your sins Allah is oft forgiving oft merciful ነብዩ ሰለላሁ ዐለይሂ ወሰለም አላህ ተዓላ አሊ ኢምራን 3:31 ላይ አላህን ወዳለው የምትሉ ከሆነ ነብዩ ሰለላሁ ዐለይሂ ወሰለምን ተከተሉ አላህ ይወዳቸዋል ወንጀላችንን ሁሉ ያጥብላቸዋል አላህ ወንጀልን መሐሪ እጅግ በጣም ሩህሩህና አዛኝ ነው በማለት ይቋጨዋል አንቀጹ ማለት ነውና የነብዩ ሰለላሁ ዐለይሂ ወሰለም ተከታይ ልንሆን ይገባል ፈለጋቸው ልንይዝ ይገባል። የመጨረሻው አራተኛ ለሙስሊሙ ማህበረሰብ ማስተላለፍ የሚሻው መልእክት ሙስሊሙ ማህበረሰብ አላህ Subhanahu Wa Ta'ala አንድነትንና ወንድማማችነትን ሁላችንም እንድናጠናክር አንድነትና ወንድማማችነት ዋጅብ እንደሆነ ገልጾልናል። በሱረቱል አሊ ኢምራን ምዕራፍ 3 አንቀጽ 103 ላይ O you who believed እናንተ የመናችሁ ባሮቼ ሆይ hold on the rope of Allah and do not be divided የአላህ Subhanahu Wa Ta'ala የማመንን ገመድ ጨብጡት አትለያዩ አትከፋፈሉ ሲልም አስጠንቅቆናልና መከፋፈልን አውግዘው አንድነትን እንዲያጸድቁ በወንድማማችነትና አንድነት ላይ ትስስር እንዲያደርጉ በወንድማማችነትና በአንድነት ላይ ትልቅ ልፋት እንዲያደርጉ ጋብዛቸዋለሁ። ምክንያቱም ጌታችን ሱረቱል ሁጁራት ምዕራፍ 49 ቁጥር 10 ላይ the believers are but the single brotherhood
ሙእሚኖች ወንድማማቾች ናቸው ሲል በእምነት ወንድማማቾች አድርጎ አስተሳስሮናል። የእምነት ወንድማማችነት መበጠሻ የሌለው ዘለበት ላይ የተጨበጠ እንደማለት ነው። ስለዚህ ይህንን ወንድማማችነታችንን አንድነታችንን እናጠናክር ስል ለሙስሊሙ ማህበረሰብ ይህን መልእክት ማስተላለፍ እሻለሁ። ሙስሊም ላልሆኑት ወንድምና እህቶቻችን ማስተላለፍ የምሻው መልእክት አንደኛ እምነታችን መረጃን ያማከለ መሆን መቻል አለበት የሚል መልእክት ነው ማስተላለፍ የምፈልገው። ምክንያቱም ሆሴ ትንቢተ ሆሴ ማለት ነው ነብዩ ሆሴ በመጽሐፉ ትንቢተ ሆሴ ምዕራፍ 4 ቁጥር 6 ላይ ህዝቤ ዕውቀትን ከማጣቱ የተነሳ ጠፍተዋል ይላል። ህዝቤ ዕውቀትን ከማጣቱ የተነሳ ጠፍተዋል ሲል ዕውቀት ወደ ጽድቅ ጎዳና የሚመራ ዕውቀት ዘላለማዊ ህይወትን ጀነትን የምንወርስበት አንዱ መሳሪያ መሆኑን ነው እየተናገረ ያለውና እምነትን በእውቀት የተንተራሰ ሊሆን እንደሚገባ ነው ሆሴ እያስተማረ ያለው። ስለዚህ ሙስሊም ያልሆኑ ወንድሞችና እህቶች እምነታቸውን በአጠቃላይ በእውቀት እንዲመረምሩ ተጋበዛቸዋለሁ። ሁለተኛ እውነትን መሻት ከአምላክ ጋር መጣላት አይደለም። ብዙ ሰዎች እውነትን መሻት ከአምላክ ጋር መጣላት አድርገው ያስቡታል። ነገር ግን ጳውሎስ እንኳን በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 21 ላይ ሁሉን ፈትኑ መልካሙን ያዙ ይላል። መጽሐፈ ኢዮብ ምዕራፍ 34 ቁጥር 4 ላይ ለኛስ የሚበጀንን መልካሙን ነገር አብረን እንወቅ ይላል። ስለዚህ እውነትን መሻት ከአምላክ ጋር መጣላት አድርጎ መታሰብ መቻል የለበትም። እውነትን ማወቅ ኢየሱስ ክርስቶስ አርነት ያወጣቸዋል ሲል ዮሐንስ 8:32 ላይ እውነትን ፈልጉ እውነት አርነት ታወጣቸዋለችና ብሏል። ስለዚህ እውነት ዘውትር አርነት ያወጣል፣ ነፃነትን ያጎናጽፋል። ስለዚህ እውነትን መሻት ከሁሉም የሚጠበቅ ኃላፊነት ሊሆን ይገባል። በስተመጨረሻ በሶስተኛ ማስተላለፍ ፈልገው ሙስሊም ላልሆኑት ወንድሞችና እህቶች ብዙ ጊዜ እስልምና በሙስሊሞች ይመዝኑታል። እስልምና በሙስሊሞች ሊመዘን አይገባም። ምክንያቱም ሙስሊሞች የኢስላም ምሰሶዎች አይደሉም። እስልምና በሙስሊሞች ትከሻ ላይ አልተመሰረተም። ኢስላም በሙስሊሞች አይመዘንም፣ ሙስሊሞች በኢስላም ይመዘናሉ እንጂ። በሙስሊሞች መነጽር ኢስላምን ማየት አይገባንም፣ ሙስሊሞችን በኢስላም መነጽር እንጂ። ስለዚህ የኢስላም የእውቀት ምንጮች የሆኑት ቁርአንና የነብዩ ሰለላሁ ዐለይሂ ወሰለም የህይወት ታሪክ የእሳቸውን ቅዱስ ንግግር መመልከት ትክክለኛ የኢስላምን ገጽታ እንዲገነዘቡ ሙስሊም ያልሆኑ ወንድሞችና እህቶችን ይረዳቸዋልና ትኩረት ሊቸሩት የሚገቡት ወደ መለኮታዊ የሆኑ መጽሐፍቶች ወደ ሃይማኖት መመሪያ የሆኑ መጽሐፍቶች ተመልሳችሁ የሃይማኖት መጽሐፍ ምን ይላል የሚለውን የምትመረምሩት የኢስላምን ትክክለኛ ገጽታ እንድትረዱ ያደርጋቸዋል። ምክንያቱም የእምነት ተከታዩና እምነቱን የሚያስተምረው ትምህርት በየትኛውም ሃይማኖት የተለያየ ሊሆን ስለሚችል። ምክንያቱም በክርስትናም ዓለም ውስጥ ክርስትና የሚያዘውን ተግባር ክርስቲያኑ ሊጣረስ ይችላል። ክርስቲያኑ የሚጣረሰውን ስህተት ግን ወይም የሚፈጽመውን ስህተት ግን ከመጽሐፍ ቅዱስ አንፃር ይሄ መጽሐፍ ቅዱስ የሚያዛቸው ተግባር ነው ብለን ግን ማጽደቅ አንችልም። ምክንያቱም መጽሐፍ ቅዱስ ያላስተማረው ክርስቲያን ሊተገበረው ይችላልና ነው። ስለዚህ ክርስቲያኑን በመጽሐፍ ቅዱስ እንመዘናለን እንጂ መጽሐፍ ቅዱስን በክርስቲያኖች እንደማንመዘነው ሁላ ሙስሊሞችን በቁርአን እንመዘናቸዋለን እንጂ ቁርአንን በሙስሊሞች አንመዝንም። ወይ ሙስሊሞችን በቁርአን የቁርአን ነጸብራቅ ናቸው ብለን እነሱን ቁርአን በእነሱ ስጋ ለብሶ እንደተንቀሳቀሰ አድርጎ መታሰብ የለበትም ለማለት ፈልጌ ነው። ለማንኛውም እነዚህን መልእክቶች ካስተላለፍኩ በቂ ነው። والله اعلم። ከልብ አመሰግናለሁ። قل يا أهل الكتاب تعالوا إلى كلمة سواء بيننا وبينكم ألا نعبد إلا الله ولا نشرك به شيئا ولا يتخذ بعضنا بعضا أربابا من دون الله فإن تولوا فقولوا اشهدوا بأننا مسلمون.